ሰላም ሰላም ቤተሰብ፣ ዛሬ ደግሞ በሌላ ቪዲዮ መተናል። በሳቅ ጧጠሽ እንላለን። ወደ ቪዲዮ ይሄው ሂሳብ። ኦ ቴንክ ዩ። ወይኔ ስልክ ይዘጋ። በእናትሽ ችግር የለውም ቻርጀር ይዣለሁ። ይሄው ቻርጀር። አሁን ታዲያ ግርግር ልንፈጥር ነው። ምን አለ እኔ ልክፈል ብትይ። ወይኔ ሰውየው መሸወድ አልቻለም። ተሰክዋለሁ። ኦኬ እንደዛ ከሆነ ፓወር ባንክ ይዣለሁ። ይሄው ተበላ። ሰራችለት። ይመችሽ አቦ። ወደ ቀጣይ ቪዲዮ። ምን አይነት ጊዜ ላይ ደረስን? አይና ወጣ ሌባ የዘንድሮስ ሌባ። አይገርምም? ምን አይነት ዘመን ላይ ደረስን? በቀን በጠራራ ባለቤቱ ቆሞ ሌባ ጎማ ሲፈታ አይገርምም? እስቲ ይሄ ባለቤቱ ምን ያደረገው ይሁን? በዚህ ነበር ማለት በላ። ምን እያደረገ ነው? እሱ ራሱ ሌባ ነው እንዴ? ባለቤቱ መኪና ውስጥ ቁጭ ብሎ። አረ ወገን ምን አይነት ዘመን ላይ ደረስን? እስቲ ለማንኛውም ወደ ቪዲዮ። ሌባ ጭራሽ ቁጭ ባልክብኝ ልትሰርቀኝ። በቀደመ መሆኑን አያውቁም። ምን? ይሄም ሌባ ነው እንዴ? የሌባ ሌባ። እስቲ ቀጣይ ቪዲዮ ተመልክተን እንመለስ። ሄሎ ሰውዬው ስልክ አታነሳም እንዴ? ምን ሆነ ነው? በእናትህ አላየሁም እኮ እዚህ ሾፕ ሄጄ እኮ ነው። በእናትህ ለባለቤት የሆነ ዕቃ ለመግዛት። ኧረ በእናትህ ዝም በል። ስንት የደወልኩ ደግሞ የምን ዕቃ ነው የምትገዛው? እራት ግብዣ አለባት ዛሬ። በእናትህ ለዛ እኮ ነው የሆነ ቀሚስ ልገዛላት ሄጄ። እራት ግብዣ አለባት ማለት ከሌላ ሰው ጋር ሄዳ እራት ልትበላ ነው? አንተ ቀሚስ ይገዛ ነው? አዎ ምን ነው ኖርማል ነው አይደል? ኖርማል ነው፣ በጣም ኖርማል ጎበዝ። አይገርምም? እንዲህ አይነት ባሎች አሉ። ከሌላ ሰው ጋር ሚስት ራት ልትበላ ቀሚስ የሚገዛ ባል። ቀኛዋ ነበር እና ልጁ ዛሬ ራት ጋበዛ። ምን ችግር አለው? ትሄድ። ኖርማል ነው። ምንድን እኮ አጠይቀኝ። እኔ እሺ ኖርማል ነው አልኩ እኮ ኖርማል ነው በጣም። ኧረ እኔ እንደዚህ እንትና አጨናንቃትም ሲጀመር ትሄድ። ምንድን ነው? ኧረ ጓደኛው ተቃጠለ አይደለም? ጓደኛው እኔን ራሱ አቃጠለኝ። ከድሮ ፍቅረኛው ጋር ልበላ እያለ ኖርማል ነው ይላል እንዴ? ደግሞ ምን አለችኝ መሰለኝ? የእኔ እናት ለአንተ ያለኝን ፍቅር በዛው እነግረዋለሁ አለች። አልቻልኩም በቃ ድረስ። ኖርማል አይደል? ግን ምንድን ነው? ጎበዝ ነህ አንተ። በቃ ትችላለህ። ኖርማል ነው አልኩ እኮ እንዴ። ሲጀመር ምን አለችኝ መሰለኝ? የፈጠነ ሄጄ እራት ብቻ በልቼ በማታ እመለሳለሁ ስትል ኖ በማታ በምመጭበት ጊዜ መንገድ ላይ የሚያጋጥምሽን አታውቂም አድረሽ ነው ያልኳት። ምን ችግር አለው? ኖርማል ነው አይደል? አንተ ጅል የሆንክ ሰውዬ። ወይኔ አረ ልጅ እኮ የድሮ ፍቅረኛዋን እንደዚህ አይነት ነገር አያውቅም። የድሮ ፍቅረኛዋ ነው። በቃ ቻው በላ። ወይኔ አንተ ሰውዬ ቻው በላ። ሚስት እግዚአብሔር ይሁን። ጭራሽ ቀሚስ ገዝታ ለማብሰል ማለት ምን አትመለስም እንዴ? እንግዲህ እግዚአብሔር